ፈጠራ ስራዬ ሆነው ይሄ የኤሌክትሪክ ኃይል አመራረት ሂደት ከኃይል አመራረት እስከ ቤታችን ድረስ እስከሚመጣ የሚያልፈውን ፕሮሰስ የሚያሳይ ሲሆን ለተማሪዎች ጥሩ ፕራክቲካል ማስተማሪያ ይሆናል። መጀመሪያ የተጠቀምኳቸው ነገሮች እነዚህ ጣሳ ሃይላንድ ይሄ እንደ ተርባይን የተጠቀምኩት ውሃ በሚመጣ ጊዜ ይሄንን ሲመታው ሞተሩን ያሽከረክራል። ሞተሩ ሲሽከረከር ደግሞ ዲሲ ቮልት ይፈጥርልናል። ይሄ በዚህ መጥቶ እንደዚህ ሄድና በእነዚህ መብራቶችን በተለያዩ አገልግሎት ቤት ውስጥም ያሉት መብራቶች እንዴት እንደሚበሩ ለማሳየት የተጠቀምኩበት ነው። ይሄንን እንደ ሲምቦል የተጠቀምኳቸው በሰፈር ውስጥ የምናገኘው ትራንስፎርመሮች በስልክ እንጨቶች ላይ ምናምን የምናያቸው ትራንስፎርመሮች ሲምቦል ለማድረግ ነው። ይሄኛው ደግሞ ናሽናል ግሪድ ወይም ብሔራዊ ቋት የምንለውን ለማሳየት የተጠቀምኩበት ነው። ሁሉንም የሰራዋቸው እንግዲህ እንደምታዩት ከወዳደቁ ነገሮች ነው እና ለተማሪዎች ፕራክቲካል የሆነ ነገር ለማስጨበጥ በተግባር ጥሩ ይሆናል ብዬ አምናለሁ። ሌላኛው እዚህ ጋር የምትመለከቱት የሬዲዮ ማጫወቻ ፍላሽ ማጫወቻ እና የኮምፒውተር ስፒከር ነው። እንደምታዩት እዚህ ጋር መሰኪያዎች አሉት። በዚህ ጋር ሜሞሪ፣ በዚህ ጋር ደግሞ ፍላሽ ዲስክ በመክተት እንደዚህ ዘፈኖችን ማጫወት እንችላለን። ያምታያችሁ በዚህ ድምጽ እንቀንሳለን። መጨመሪያ ነውና በዚህ ጋር እንደምታዩት የሞባይል ቻርጀር ዲሲ 5 ቮልት ይወስዳል። እዚህ ጋር ደግሞ የተለያዩ ስፒከሮችን ኤክስተርናል ስፒከሮችን ለማገናኘት እንጠቀምበታለን። እዚህ ላይ ደግሞ ጃኮችን በመሰካት ድምጹን በተሻለ ጥራት ለማግኘት ከቲቪ ጋር ማገናኘት እንችላለን። ይሄኛው እንደምታዩት ደግሞ ባንድ ሴሌክተር የምንለው እንደ ሬዲዮን ለመጠቀምና እንደ ፍላሽ ማጫወቻ ለመጠቀም ማለት እዚህ ጋር አንድ ቁጥር ላይ ስናደርገው ፍላሽ ማጫወቻ ይሆንልናል። ሁለት ቁጥር ላይ ኤፍኤም 10 ባንዶች 11 ባንዶች አሉት። በሾርት ዌቭ 8 ሞገዶች ይቀበላል እና በኤፍኤም እና በተለያዩ ይሄዳል እና ይሄንን ለመቆጣጠር የምንጠቀማቸው ዘፈናችንን ለመቆጣጠር እዚህ ላይ ፕሌይ ፖዝ ሚል አለው። ኔክስት ፕሪቪየስ ማድረጊያም አለው እና ደግሞ በተጨማሪ ከኮምፒውተር ጋር አገናኝተን እንደ ኮምፒውተር ስፒከር መጠቀም ከፈለግን በዚህ በፍላሽ ቦታው ላይ ይሄንን ኬብል እንሰካለን። ይሄን ሰክተን እቺኛውን ጫፍ ደግሞ ከኮምፒውተራችን ጋር እናገናኝና እንደ ኮምፒውተር ስፒከር መጠቀም እንችላለን። እዛው ላይም እንዳለ ኮምፒውተሩን በዚህ መቆጣጠር እንችላለን። ሪፕሌይ፣ ፕሌይ፣ ኔክስት እና ፖዝ የሚሉት በተኖች እዚህ ላይ ስንጫን ኮምፒውተሩ ላይም አውቶማቲካሊ የኮምፒውተሩን ዘፈን ያቆምልናል ማለት ነው። እና ሌላኛው ደግሞ እዚህ ጋር የምትመለከቱት በኤሌክትሮማግኔት ህግ የሚሰራው የደውል ሞዴል ነው። ይሄም ለተማሪዎች ለማሳየት ሲሆን እዚህ ጋር እንደምታዩት እዚህ ጋር የተጠቀለለ ሽቦ ነው ያለው። በዚህ በተጠቀለለ ሽቦ ውስጥ ከረንት በሚያልፍበት ጊዜ ኤሌክትሮማግኔት ይፈጠራል። ያ ኤሌክትሮማግኔት ሲፈጠር ይሄን ብረት ይስበዋል። ይሄን ሲስበው ደግሞ ከረንቱ ስለሚቋረጥበት ማግኔትነቱን ስለሚያጣ ይመለሳል። በዚህ በመመለስ ባለው ሂደት ውስጥ እቺኛዋ ይሄኛው እንደዚህ ትደበድብልና ድምጽ ታወጣልናለች ማለት ነው። ይሄን የመሰለ ድምጽ ታወጣልናለች ማለት ነው። የተሻለ ድምጽና ጥራት ለማግኘት ደግሞ እነዚህ የሽቦቹን ጥቅሎች ባበዛን ቁጥር የማግኔቲክ ፊልድ ስትሪንግዙ ስለሚጨምር የመርገብገብ ሁኔታውም ይጨምራል እና ከረንቱንም በጨመርነው ቁጥር ከፍተኛ ልናገኝ እንችላለን ማለት ነው። ሌላኛው ደግሞ እቺኛው ማሽን ነች። እቺ 3 ጠቀሜታዎች ነው ያሏት። በዚህ ጋር እንደምታዩት ለመቁረጫነት እንጠቀምበታለን። በዚህ ጋር ደግሞ ለመብሻነት ድሪል ለማድረግ፣ በዚህኛው ላይ ደግሞ እቺን በመንቀል እዚህ ጋር ብርጭቆ ወረቀት ስላለው ለሞልድ እንጠቀምበታለን ማለት ነው። ስለዚህ ለዕደ ጥበብ ምናምን የሚሰሩ ሰዎች ከ3 መሳሪያ ሊያገኙ የሚችሉትን ጥቅም ከዚች በአንድ ሞተር በምትሰራ መሳሪያ ብቻ እንዲያገኙ ታስቦ የተሰራ ነው። ሌላኛው ደግሞ የትምህርት ቤት ደውል ሲሆን እንደምትመለከቱት የሚሰራው በሪሞት ነው። ስለዚህ አስተማሪዎች ሰዓት በሚደርስ ጊዜ አብዛኛውን ጊዜ የሚያደርጉት ወደ ቢሮ ሄደው ነው የሚደውሉት። ይሄንን መሳሪያ በመጠቀም ግን ማንኛውንም አይነት የፕላዝማ ሪሞት ተጠቅመው ካሉበት ክላስ ሆነው
ሰዓት ሲደርስ ብቻ መደወል ይችላሉ ማለት ነው። የሰራሁት መጀመሪያ የሳይክል ሳይረን ነበረ ውስጡ የሪሞት ሴንሰር ጨምሬለት ኦን እና ኦፍ በሪሞት እንዲሆን አድርጌው ነው ማለት ነው። እና የተለያዩ አይነት ድምጾች አሉት ለተለያዩ ቦታዎች እንጠቀምበት እንችላለን። ሌላኛው ደግሞ ይሄ የምትመለከቱት ኬብል ነው። በዚህ በኩል ሁለት የጃክ ገመዶች አሉት ለቪዲዮ መጠቀም እንችላለን። ሌላኛው ደግሞ እዚህ ላይ ከሞባይሎቻችን ጋር በማገናኘት ቲቪ ላይ ለማጫወቻ እንጠቀምበታለን ማለት ነው። ሌላኛው ደግሞ ይሄ ዩኤስቢ ኤክስቴንሽን ኬብል የምንለው ማለት ነው። ለኮምፒውተሮች፣ ለላፕቶፖች፣ ለተለያዩ አይነት የዩኤስቢ ለሚወስዱ እቃዎች መጠቀም እንችላለን። ይሄኛውን ከኮምፒውተሮቻችን ጀርባ እንሰካልና በዚህ ጋር ማንኛውንም አይነት ዩኤስቢ ወይም ፍላሽ ድራይቮችን መሰካት እንችላለን ማለት ነው። አብዛኛውን ጊዜ ኮምፒውተሮች የፍላሽ መሰኪያቸው ከጀርባ ስለሆነ ፍላሾችን በምንሰካበት ጊዜ ከጀርባ ከመሄድ ይልቅ አንዴ ብቻ ይሄኛውን ከጀርባ ሰክተን ይሄን ጠረጴዛ ላይ በማስቀመጥ እዚህ ላይ የተለያዩ ፍላሾችን መሰካት እንችላለን ማለት ነው። እና ሌላኛው ደግሞ እዚህ ጋር የምትመለከቱት ይሄኛው መሳሪያ የድምጽም እና የምስል ማከፋፈያ ሆኖ ማገልገል ይችላል። እነዚህ ሶስቱ አንድ ስለሆኑ እዚህ ላይ አንድ ለምሳሌ ከሲዲ የሚወጣውን ቪዲዮ አውትፑት እዚህ ላይ አንድ ብንሰካ ለሁለት ቲቪ አውትፑት ማግኘት እንችላለን ማለት ነው። ሌላኛው ደግሞ ከስማርት ስልኮች ጋር በማገናኘት ከቲቪ ጋር ለማገናኘት እንጠቀምበታለን። እንዲሁም ከኤርፎኖች ጋር እንደዚህ እናገናኘውና ከራሱ ከዚህ ከመሳሪያ ጋር በዚህ በገመድ ማገናኘት እንችላለን። ከቲቪ ጋር መሰካት እንችላለን ማለት ነው በዚህ በጃክ። በዚህ አመት ያቀረብኳቸው የፈጠራ ስራዎች እነዚህን ይመስላሉ። አመሰግናለሁ።